በፍቅር ግንኙነት ውስጥ ተጎድተው ያውቃሉ ወይስ ህይወቴ ውስጥ ለምን ተመሳሳይ አይነት ሰው ይገጥመኛል ብለው አስበዋል? አጋጣሚ አይደለም። ስንቶቻችንን አሁን ላይ ላለው ማንነታችንና ግንኙነቶቻችን ላይ ያሉብን ችግሮች የልጅነታችን ላይ የተጻፈ ታሪክ እንደሆነ የምናውቀው የማናስታውስበትም ምናልባትም በወራት እድሜ እያለን ከዋና አሳዳጊዎቻችን ጋር በነበረን ስሜታዊ ትስስር ምክንያት እየተፈጠረ እንደሆነ የምናውቅ የስነ ልቦና ተመራማሪዎች ይህን አታችመንት ቲዮሪ ወይም የግንኙነት ዘይቤ ብለው አጥንተው በአራት ከፍለውታል። ምናልባትም ከአራቱ አንደኛው ጋብቻውን ወይም የፍቅር ግንኙነቱን በድብቅ እያስተዳደረ ሊሆን ይችላል። ከአራቱ የትኛው ውስጥ እንዳለን ስንረዳ ደግሞ ማስተካከል እንችላለን። ማወቃችን የራሳችንን ብቻ ሳይሆን ልጆቻችንንም የወደፊት ግንኙነት ለማስተካከል እንድንሰራ ይረዳናል። እያንዳንዱን አይነትና ግንኙነት ላይስ ምን ተጽዕኖ ያመጣል የሚለው ዶክተር ሃን ኢትዮ ሳይኮሎጂ ቻናል አራቱ የልጅነት የግንኙነት ዘይቤዎችና በግንኙነቶቻችን ላይ የሚያመጡት ተጽዕኖ በሚል ርዕስ በደንብ ተብራርቶ ያገኙታል። ዛሬውኑ አይተው ራስዎትን ይወቁ።